ሰላም ክቡራት ተኸታተልትና ያው ናሎማዓንቲ ንቕፅሎ ትምህርቲ የአሽከርካሪ ባህሪ ልልዩ ከፍቶም ና ትራፊክ ሓደጋ መንቀልታት ለወናዮም ሰለስተ ነገራት ሓደ ናይ መን ባህሪ ኢና ንርኢ ናይ አሽከርካሪ ባህሪ ኢና ንርኢ። ስለዚህ አሽከርካሪዎች ስለ መንገድ አጠቃቀምና የትራንስፖርት ህጎች ጠንቅቀው እያወቁ በተለያዩ አላስፈላጊ የግል ባህሪያት አደጋን ይደርሳል። አላስፈላጊ የሆኑ የአሽከርካሪ ባህሪያት የምንላቸው በጥቂቱ የሚከተሉት ናቸው። አንደኛው በቸለልተኝነት ወይም በግድ የለሽነት ማሽከርከር፣ ሁለተኛው አደንዛዥ እጽ ወይም አልኮል መጠጦች ወስዶ ማሽከርከር፣ ሶስተኛው እድሜ ማለት ነው። በቸለልተኝነት ወይም በግድ የለሽነት ማሽከርከር ክንብል ከለና ለተለያዩ አደጋዎች መፈጠር ምክንያት ስለሚሆን ሁል ጊዜ አንድ አሽከርካሪ ጠንቃቃ ንቁና ቀልጣፋ መሆን ይጠበቅበታል ማለት ነው። ስለዚህ እዚህ ታይ ማለት ሓደ አሽከርካሪ ኩሉ ጊዜ ከሽከርከር ከሎ ጠንቃቃ ንቁሕ ኮይኑ ከሽከርከር ሃምለለዎ ማለት እዩ። ምክንያቱ ኩሉ ጊዜ ተሽከርካሪ ሓሳብካ ምንታይ ክትኮን ሃምለለካ ማለት እዩ፣ ኣብ ተሽከርካሪ ብቻ ክኾን ከምለለዎ ማለት እዩ። ካብኡ አደንዛዥ እጽ ወይም አልኮል መጠጦች ወስዶ ማሽከርከር ክንብል ከለና እነዚህ አደንዛዥ እጽና አልኮሎች አደግነታቸው አንደኛው ተሽከርካሪ በሚገባ ለመቆጣጠር ያዳግታል፣ ሁለተኛው የአስተሳሰብ ሚዛን ያዛባል፣ ሶስተኛው የመንገድ ስነ ስርዓት ደንቦች በትክክል አለማክበር፣ ሶስተኛው በአጠቃላይ የትራፊክ አደጋ መንስኤ ለሚሆን ድርጊቶች ማጋለጥ ማለት ነው። ስለዚህ እዚህ ታዩ ሓደ ናይ አሽከርካሪ ናይ አልኮል መጠጦች ችግሮም እንታይ እዩ ማለት እዩ። ስለዚህ ሓደ አልኮል መስጠት አይነት ባህሪ ነው ማለት እዩ። አንደኛው የአስተሳሰብ ሚዛን ያዛባል። እንታይ ናይ ሓደ ተሓሳስባ ሚዛን እንታይ ይገብረና ንአእምሮና ተሓሳስባ ቅልጥፍና ይቅንሰልና ማለት እዩ። ካልኣይ እንደገና ተሽከርካሪ በሚገባ ለመቆጣጠር ያዳግታል። እዚህ ታዩ አልኮል መስጠት ሰቲና እንድሕር ነሽከርክር ኮይና ተሽከርካሪታ ክንገብሮ ንኽእል ብትክክል ክንቆፃፀር ንኽእል ማለት ምክንያቱ አልኮል መጠጥ እንታይ ዓይነት ባህሪ ኣለዎ ማለት እዩ። ሓደ ና ምግንዛብ ዓቕምና ና ቀልጥፍናና ና ምርኣይ ዓቕምና እንታይ ይገብሮ ማለት እዩ ይቅንሰልና ማለት። ስለዚህ ኩሉ ጊዜ ክነሽከርክር ከለና አልኮል መጠጥ ወይም ሰቲና ክነሽከርክር ከምለ ይብልና ማለት እዩ። ስለዚህ ብዙ ምክንያት እዚ ዝተፈጠረ ሓደጋ ናይ መን ጉድለት ይኾን ለማለት እዩ፣ ብናይ አሽከርካሪ ጉድለት ምክንያት ዝተፈጠረ ሓደጋ ንብሎ ማለት እዩ። ካብኡ ሳልሳይ ዕድሜ እዩ። ዕድመ ክንብል ከለና ወጣትና እድሜ የገፉ አዛውንት አሽከርካሪዎች ኢና ንወስድ ማለት እዩ። እድሜ ያው ወጣት አሽከርካሪዎች ክንወስድ ከለና ኣብ ወጣት አሽከርካሪዎች ልረአዩ ባህርታት እኒኦ ማለት እዩ። ትኩስ ባህርታት እኒኦ ለምሳሌ እንደ ችኩልነት፣ ጀብደኝነት፣ መኩራራት፣ ቅብጥብጥነት ዝበሉ ማለት እዩ። ስለዚኦም ኩሉ ጊዜ መብዛሕትኦም ኣብ ምንታይ ንሪኦ ኣብ ወጣት አሽከርከርቲ ማለት። ስለዚህ በዞም ምክንያት እዚኦም ሓደጋ ክፍጠር ይኽእል እዩ። ካልኣይ እንደገና እድሜ የገፉ አዛውንት አሽከርካሪዎች ክንብል ከለና እንደገና ሓደ ወዲ ሰብ ባህሪ እንታይ ኣለዎ ማለት እዩ፣ ዕድሜ እናወሰኸ ወይም ዕድሜ እናኸደ ብለኸደ ቁፅሪ እንታይ ዓይነት ባህሪ እኒኦ ማለት እዩ፣ ቅልጥፍንኡና ንኣእምሮ ተሓሳስብኡ ና ምርኣይ ዓቕሙ እናተዳኸመ እናቐነሰ ይኸድ ማለት እዩ። ስለዚ በዚ ምክንያት እዚ እንደገና ታፍጠር ይኽእል እዩ፣ ሓደጋ ክፍጠር ይኽእል እዩ ማለት እዩ። ስለዚ ያው ኣብቲ ቀፃሊ ትምህርቲ እስካብ ንራኸብ ሰላም ይቐኒለይ።